መጽሐፍ ነበረ፣ ሌላ ርዕስ ነበረ። እሱን በመሃል አስቀምጬ ነው ይሄኛው ውስጤ ላይ ሞልቶ የቀደመውና ገናናው ኢየሱስ ሁሌም ቀዳሚ ነው። ከዓለማት ሁሉ ቀዳሚ ነው። ከሚታየው ሁሉ ቀዳሚ ነው። የሚታየው ሁሉ በሱ ነው የተጀመረውና ገናናው ኢየሱስን ከፍ እናደርገዋለን። በዚህ ሳምንት ሶሻል ሚዲያው በአጠቃላይ በገናናው ኢየሱስ መጨናነቅ አለበት። ፕሮፋይላችሁን በሙሉ በዚህ በሚታየው ገናናው ኢየሱስ በሚለው ፎቶ እንድትቀይሩ ነው ምጋብዛችሁ። እጠብቃችኋለሁ። ኮመንቱ ገናናው ኢየሱስ ገናናው ኢየሱስ ገናናው ኢየሱስ ገናናው ኢየሱስ ነው። በጣም ደስ ይላል። ፕሮፋይል ፒክቸራችሁን ገናናው ኢየሱስ በሚለው ሁላችሁም እንድትቀይሩ እጋብዛችኋለሁ። ጌታ ይባርካችሁ። ገናናው ኢየሱስ በቅርቡ ለንባብ በሰዎች እጅ ላይ ይደርሳል። በጣም ድንቅ የሆነ ግሩም የሆነ ጥልቅ ሐሳብ የተሞላበት ነው። ጌታ በብዙ ስለረዳኝ ነው ይሄንን ለመጻፍ የቻልኩት። የኔ ዕውቀት አይደለም፣ የእግዚአብሔር ዕውቀት ነው። የእግዚአብሔር ጥበብ የሆነው ኢየሱስ ክርስቶስ ነው ይሄንን ያደረገው። ገናናው ኢየሱስ ኮመንቱን ሞልቷል። ዋው! ገናናው ኢየሱስ ኮመንቱን ብቻ ሳይሆን አየሩን መሙላት አለበት። ገናናው ኢየሱስ መንገዱን መሙላት አለበት። ገናናው ኢየሱስ ከተማውን ገጠሩን መሙላት አለበት። በገናናው ኢየሱስ አየሩን ማስጨነቅ ነው ያለባችሁ። ገናናው ኢየሱስ የኛ ኢየሱስ ነው። ከሞት የተነሳ ነው። ለዘላለም የሚኖር ነው። ከዘላለም በፊት የነበረ ከዘላለም በኋላ የሚኖር ነው እና ደስ ያላችሁ ሰዎች ብዙዎች በጣም እየታየኝ ነው። ገናናው ኢየሱስ በሰከንድ ውስጥ ኮመንቱ ገናናው ኢየሱስ ይላል። ገና የገባችሁ ሰዎች ካላችሁ በድጋሚ መጽሐፉን በዚህ አይታችኋል። ነገር ግን በቅርቡ እንዳልኳችሁ እጃችሁ ላይ ይደርሳል። ይሄ መጽሐፍ የመጀመሪያው አዲስ አበባ ክራይስት አርሚ ላይ ይመረቃል። አድራሻው ቸርች ሊሆን ይችላል ኦር ሌላ ቦታ አዲስ አበባ ውስጥ ከተመረቀ በኋላ በተለያዩ ኢትዮጵያ ክልሎች ላይ ለአገልጋዮች እንደገና እግዚአብሔርን ለሚያገለግሉ ሴቶችና ወንዶች፣ ለቤተ ክርስቲያን መሪዎች፣ ለምእመናን ስለ ገናናው ኢየሱስ በደንብ ገናናው ኢየሱስ ማን ነው የሚለውን በደንብ እንዲረዱ የሚጠቅም ከመጽሐፍ ቅዱስ ጋር እያስተያዩ ቢያዩ የሚጠቀሙበት መንፈሳዊ መጽሐፍ ነው። ሰርፕራይዙ ይሄ ነው። ጌታ ኢየሱስ ይባርካችሁ። እወዳችኋለሁኝ። በዚህ ያላችሁ እንዴት እንደምወዳችሁ ልነግራችሁ አልችልም። በጣም ድንቅ ነው። ገናናው ኢየሱስ እያላችሁ እስኪ ቀጥሎ 1 ደቂቃ ጠብቃችኋል። ዋው! 100,000 የሚገርም ነው። 100,000 ሰው በዚህ ቅጽበት ፎሎ አድርጓል እና የታመር ነው። ገናናው ኢየሱስ እኮ ገናናው ኢየሱስ ተነስቶ ገናናው ኢየሱስ ካላችሁ ከዚህ በኋላ ሰማይ ምድር ይከተላችኋል። ያ ፎቶ ከፌስቡክ ላይ መውሰድ ትችላላችሁ። ገናናው ኢየሱስ የሚለውን ፌስቡክ ላይ እናስቀምጣለን። እየወሰዳችሁ መቀየር ትችላላችሁ። አሁኑኑ ክራይስት አርሚ ፌስቡኩ የማያውቁ ሰዎች የማያውቁ ካሉ እናስቀምጥና እዛው ላይ አሁን ይለቀቃል። አሁኑኑ ከፌስቡክ ላይ ወስዳችሁ ማድረግ ትችላላችሁ። በአገር ውስጥም ከሀገር ውጭም ያላችሁ እግዚአብሔር አምላክ ይባርካችሁ። በጣም ብዙዎች እዚህ ላይ እየጻፋችሁ ያላችሁ ገናናው ኢየሱስ ገናናው ኢየሱስ። ዋው!